የሄልናን ቲዩብ ተከታታዮች እንዴት ናችሁ? ሳምንታችሁ እንዴት አለፈ? እንዴት ነበር ሳምንታችን? ነጋ ደንገጥ ምናምን አይደለ? ሮጥ አሪፍ ጊዜ ነበር። እኔ ጋር እግዚአብሔር ተመስገነ። እናንተ ጋርም ቆንጆ ጊዜ እንደነበር ተስፋ አደርጋለሁ። እንግዲህ በሳምንት አንድ ቪዲዮ ነው እስካሁን የለቀቅኩ ያለሁት። የሁለተኛ ቪዲዮ ነው። ከቻልኩኝ በሳምንት 2 ቪዲዮ ለመስራት ሞክራለሁ። ወደ እናንተ ወደ ተከታዮቼ ለመድረስ ሞክራለሁ። በጣም ነው የምወዳችሁ ባይዘው በጣም ወዳችኋለሁ። ሁላችሁም ኮሚትድ ሆናችሁ ሰብስክራይብ ስላደረጋችሁኝ ኮሜንት የደወላችሁ ኮሜንት ለሰጣችሁኝ በሙሉ በጣም አመሰግናለሁ። አሁን ወደ ቪዲዮ አንቺ ባለሱቅ ይወይ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ አለን ስኳር ይኖራል? ሱካር ይኖራል? አዎ ሱካር አለ። ደም ግፊትስ? ኮሌስትሮል እዚህ ነው። ይሄ ልጅ ሲያድግ እርግጠኛ ነኝ ዶክተር ነው የሚሆነው። አቼ በያ ከዚህ ተፍዬ ነበር ምን አረገ በእናትህ? ኧረ በስመ አብ በእናትህ እግዚአብሔር ነው። ልጅ ስኳርም ለንግፊት እንኳን ተው ስኳር ያለን ስኳር ሰጠ ነበር መሸኘት የነበቀው። ኧረ በስመ አብ ወይኔ በመድኃኒዓለም ሰዎች። የአሁኑ ትውልድ ግን ይመቻል የማትገመቱን። ለምንድን ነው ፎሎ የማታደርጉኝ? ፎሎ ላደረገኝ ሰው መክፈል ጀምር ነው። እሺ አትሉም እንጂ የቀረኝ እሱ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ምን ጉድ ነው? ቫይራል ወጣው ብዬ ደስታዬን ሳታትም ለካስ በህልሜ ነው ስነቃ ወፍ የለም። ፖስት አድርጉ እንጂ ዝምታ ምንድን ነው? እምቢ ካላችሁ ግን ቲክቶክ ማቆሜ ነው ይሻላል መሰለኝ። መንሼ ነው ጀማው ፎሎ አድርግ እንጂ። ይሄ ደግሟል። ቲክቶክ የሚለውን ዩቲዩብ በማለት ለወጥ አድርጉልኛል። ይሄ ይደገማል በደንብ። ግጥሙንም አላውቀውም ግን ዝም ብዬ አይታይ እያደረኩ ላይሬክስ ስላለ አንዴ እንድገሙ በደንብ ለምንድን ነው ፎሎ የማታደርጉኝ? ፎሎ ላደረገኝ ሰው መክፈል ጀምር ነው። እሺ አትሉም እንጂ የቀረኝ እሱ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ጉድ ነው? ቫይራል ወጣው ብዬ ደስታዬን ሳታትም ለካስ በህልሜ ነው ስነቃ ወፍ የለም። ፖስት አድርጉ እንጂ ዝምታ ምንድን ነው? ካላችሁ ዩቲዩብ ማቆሚያ ነው። አሁን የጀመርኩት ፎሎ መንሼ ነው ጀማው ፎሎ አድርግ እንጂ። ዩቲዩብ ማቆሚያ ነው ግን አሁን ነው እኮ የጀመርኩት። ቅስሜን ባትሰብሩት ምን ነው? ጀማው ፎሎ ያረጋችሁኝ ይቅርታ ለድምፄ እዚህ ጋር ሚውት አድርጉት። እሺ ትየታሙት ዋው ይሄ በጣም አሁን ላለሁበት ስሜት አቋም እንዲሁም ተቋም እንዲሁም ዩቲዩብን ፎሎ እያደረጋችሁ ምንድነው ዩቲዩብ ነው። ቴንክ ዩ ባለቤቴ ስለ አገዝከኝ። ይቅር በሉኝ እንዲህ አልነበርኩም። ስገባ የሆነ ነገር አቀማም ሰው ነው
አላስብ የለም ምርጥ እቺ ጋር መስራት በእውነት ዘፈኖች በጣም ነው ደስ የሚሉኝ በጣም ያግ መነጽርሽ ዛሬ እንዴት ነው? መነጽር ዛሬ ሰገራ መርማሪ ይመስላል። ያው አንተ ስትገባ እኮ ነው ያደረኩት። ፊቴ በጣም ፊልተር አለው እንዴ? ምንድነው ፊልተር እንግዲህ ኖርማል ነው። ያው እንትን ነው ቆንጆ ስለሆንክ ነው እንጂ ፊልተር ኖሮት አይደለም። በድግ በል በእናትህ አንተ የምታድግ ልጅ ነህ። የምር ሁሉ ነገር ይገላል። እንዳንተ ፊት ነው ማድገው። ማን ይሄን ሰሞኑን አልተቀጣጣንም አይደል? ያው በሙዚቃ እየቀጣኝ አይደል እንዴ? እዛ ቆንጭራይ በጎራዴ ነው ያረዱኝ። ዳሪ ሮስት አረጋለሁ እንዳት እግዚአብሔር ታታ በመድኃኒዓለም ልጅ ማን ነው ልጅ አራቀዋለሁ ደግሞ ማን ነው አልኩ እንዴ እንዳይጥለኝ ጌታዬ ሆይ አንተ ስትገባ ነው መነጽሩን ያረኩት እንግዲህ አለ እሱ ነው ያለ እኔ የለሁበትም እሱ ግን አለ ግን አለ ዳኒ ደህና ነህ እና እየጠየቁ ነው እስከ ዛሬ ፓስታ ቻልሽ? የመጀመሪያ ጥያቄ በእውነት ሱጎውን ነው ወይንስ ፓስታ? ላይ ሁለት የተለያየ ነገር ነው። ፓስታ እኮ መቀቀል በጣም ቀላል፣ ሱጎ እኮ ነው ዋናው። ታዲያ ፓስታ ሲባል ሱጎ ነው ወይንስ ፓስታው? ፓስታ በሱጎ ያ ልክ ነው። ፓስታ ሲባል ፓስታው ነው ወይስ ስጎ ነው? ልክ ነች ማለት ስትጠይቂ በደንብ ግልጽ ማድረግ አለ። አንዳንድ ጥያቄዎች ባይዘው ግልጽ መሆን አለባቸው። ፓስታ ትችያለሽ ወይ ሲባል ፓስታ ኖርማል መቀቀል ትችያለሽ ወይ አለ። ፓስታ በስጋ ስጎ መስራት ትችያለሽ ወይ አለ። ፓስታ በስጎ መስራት ትችያለሽ፣ ፓስታ በአትክልት መስራት ትችያለሽ ወይ፣ ፓስታ መቀቀል ትችያለሽ ወይ ምን የሚል ነገር አለ። እንደ እውቀቴ እንደተረዳሁት እንደ እውቀቴ እንደተማርኩት እንዴ ደግሞ ስኪውን ትናገራለሽ ብዬ ማምጣት ያው ሙያ የሌለው ሰው ያው ነው ማለት ሙያ ያለው ሰው ሙያ ያለውን ሰው ነው ሊያደንቅ የሚችለው ባይዘው እና አሁን ልጅቷ ልክ ጥያቄ ነው የጠየቀቻለችው ነው የምለው ያ እንደዛ ነው ማለት አሁን ስታብራራላት ምን እንደፈለገች ስለምታውቅ ብለም ተመልሳለች ያስባል። ሁለቱም ገና አልቻልኩም። አንዱ ነው እስካሁን አንድ ባንድ ሰው መቀቀሉን ያ ሰክሰስፉሊ ጨርሻለሁ። የሚቀጥለው ፌዝ ሱጎንም ሞክሬያለሁ። እሱ እንግዲህ ትንሽ ሰዓት ይፈልጋል። መቀቀሉን ችያለሁ። ኧረ ጌታዬ ሆይ አላወራች እንዴች ልጅ ኧረ እግዚአብሔር በሉ እንዴት ይቻላል? እኔ ራሱ ፓስታ መቀቀሉን አሁን ቅርብ ጊዜ ነው የቻልኩት። ስጋውን አብረን እንደ ሴት የተመካከረን እንችላለን፣ እናሳካዋለን። ማንም ላይ መሳቅ አይችልም። ባይዘው እንደሚሰራ እንነጋገራለን። ስልኳ ካላችሁ ባካችሁ ጻፉልኝና ከለመደች እንድታስለምደኝ። ግን የምሯን ነው እግዚአብሔርን የምሯን ነው። ግን ማለት ቀልድ ነው። ግን የምሯን ነው እንዴ? አረ ኢትዮጵያውያን የት ናችሁ? ምን ነው ዝም አላችሁ? ታድለሽ እንደው ሙያሽ ነገርልሽ ተረክልሽ ሙያሽ ስማ ታድለሽ እናቴ። ወይኔ ባሏ ታድለክ። እኔ ደግሞ አንተን ነው ታድለክ። የእውነት ባሌውን ላቀና
ረብስ ማአመ ሰው ዶሮ እንዴት አልቻልኩም ብሎ ይጨናነቃል። ጭራሽ ስጎ ራሱ መስራት የማይችል ሴት አለ። ተመስገን ባለሙያ ስላደረግ ተካፊ ለፊት ይባል ያ መብላቱን ለምጃለሁ። እሱም አንድ ነገር ነው መብላቱን አብለሰት ምን ትበል እግዚአብሔር መብላቱንማ የኔ ልጅ ማማ ራሱ ያስሮን ለምዳለች። ኧረ ጌታዬ በእውነት መብላት እኮ ባይዘው የሚለመደው 6 ወር ላይ ነው። ምግብ ነው ፓስታ መጠቅለሉ ነው አጠቃለሉን ቢሱንም ሊሆን ይችላል። ሹካ ማንኪያ የያዙን ነው አጠቃለሉን ነው። ዋው አረ አለች አብለሰት ስታሳዝን እግዚአብሔር በጣም ነው ያሳዘነችኝ። በስማ ከራሷ ጋር እኮ እያነጻጸረቻት ነው። ማልበላም ነበር። አሁን መሞካከር ሲጀምር ተመቸኝ። እኔ ሳድግ እንዳንቺ ነው መሆኑ በሌላኛው ህይወቴ እኔ ራሱ እንደሷ ነው መሆኑ ፈልገው እንዴ መልክ ስታይ እንጂ ሙያ ከጎረቤት ሲባል እኮ እንደዚህ አይደለም እንዴ ልሙጥ የሙያ ራስ በራ ለበስማ እኔ ራስ ሳድግ እንዳንቺ ነው መሆኑ ፈልገው። እንግዲህ ይሄን ይመስል ነበረ ውድ የሄላን ቲዩብ ተከታታዮች። በስማም የዛሬው በቃ ይገርማል በእውነት እንደዚሁ በጣም አሪፍ ነበረ። እንግዲህ ሪአክት ብታረግበት ብላችሁ የምታስቡትን ነገር በሙሉ ሜንሽን አድርጉ። አንድ ተስፈንጣሪ ድምጾች ከገቡ ይቅርታ እላለሁ። እስከ ሳምንት በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። እንዳልኳችሁ አሪፍ ቪዲዮ ካገኛችሁ ሜንሽን አድርጉኝ፣ ሪአክት አደርግበታለሁ። እወዳችኋለሁ። ለምንድን ነው ፎሎ ሳታደርጉ የምትወጡት? ባይ ዘ ዌይ በፊት ደባደብ ነበረ በየቤትሽ እየመጣሁ ፎሎ ከማስደርግሽ በሰላም ፎሎ አድርጊኝ። ቴንክ ዩ